አባትየውን በመቀጠል ይኸውልሽ ከዚህ በኋላ አንቺ የኔ ቤተሰብ አይደለሽም፣ ስታርሊንግም ተብለሽ አትጠሪም፣ ከዚህ በኋላ እህትሽ ድርጅቱን ትመራለች በማለት ሲናገር አባቴ አላሳፍርህም፣ ቤተሰባችንን አኮራለሁ በማለት ስትናገር በእጁ ይበቃሻል በማለት ከሸው ላይ ማስነሳት ትሰሚኛለሽ፣ ቃሌን አከብራለሁ፣ ይሄ የጥፋትሽ ክፍያ ነውና ተወጪው በማለት ሲነግራት ኤሌኖርም ማዝና እያለ ወልከር በመምጣት አትፍሪ እሺ አሁን ካጠገብሽ መጥቻለሁ በማለት ሲነግራት አባቴ ያሳዘነኝ ነገር ለእኔ ደስታ ሳይሆን ስለ ገንዘቡ ብቻ ነው የሚያስበው በማለት ስትናገር ታስቤ ነጣፋጭ ላደረገው ነገር እንዲጸጸት አደርጋለሁ፣ ለዛም ደግሞ ይቅርታ ይጠይቅሻል በማለት ነገራት። በዚህ ጊዜ ማያውቁት ስልካቸው እንዳለ ተንጫጫ። ሁሉም ስልካቸውን እያወጡ እያዩ እያለ ኪንግ ዜኒት ከ3 ቀን በኋላ ፕሮግራም እንደሚያዘጋጅና ፍቅረኛውን ወደ ሚስቱ ቀይሮ እንደሚያስታውቅና እንደሚያገባት የሚናገር መልእክት ነበር የደረሳቸው። ታዲያ እርስ በየራስ እየተያዩ እንዴ ኪንግ ዜኒት ከ3 ቀን በኋላ ሚስቱን ሊያስተዋውቅ ነው በማለት መነጋገር ጀመሩ። ታዲያ በዚህ ጊዜ ያለቅላቂም በመካከል ገብቶ ይሄ ማለት አንቺን ከ3 ቀን በኋላ ፕሮፖዝ ያደርግሻል ወይ ሲላት አርበርም ተኮራራች። እናትየውም ደስታዋን መቋቋም እስከሚከብዳት አዎ አንቺ ነሽ ሚስቱ በማለት የዛ ትልቅ ካምፓኒ ሚስት ልትሆኝ እኮ ነው በማለት ስትነግራት እርግጠኛ አይደለሁም፣ ቢሆንም ግን ሰርፕራይዝ ሊያደርገኝ አስቧል ያልነገረኛውን ስትል ስታርሊንግን በመምጣት እባክሽ ምንም አይነት ጥርጣሬ አይግባሽ፣ ዜኒት ግሩፕ ነው ይህንን ፕሮግራም ያዘጋጀልሽ፣ እኛም የተጋበዝነው ለዛ ነው፣ ለዛ ልትሆኝ የምችው አንቺና አንቺ ነሽ በማለት እባክሽን አደራ ልጄ እንደሆነ ይህንን መስታወት አጣቢ አግብተዋለች፣ እባክሽን ለኪንግ ዜኒት አስረጅልንና እባክሽ በእኛ ድርጅት ላይ 200 ሚሊዮን ኢንቨስት እንዲያደርግ ጠይቂልን ሲላት ችግር የለም እስኪ አስብበታለሁ አለች። ወልከርም አነጋገሩ አስቆ ሲስቅ እናትየው ምንሏ ተዛጋ የሚያስቅ ስትለው እንዴት ነው የማልስቀው ከኔ ሚስት ሌላ እኮ እዚህ አዳራሽ ውስጥ የተሰበሰባችሁት አስቂኝ ሰዎች ናችሁ ሲል ወልከርም ላሳለፍናቸው 7 ዓመታት ስል ይህንን ነገሮች እንዳለ አልፋለሁ፣ እባክሽ ወደዛ ግብዣ እንዳትመጪ፣ ያለዚያ ግን ከባድ መቀለጃ ነው ማደርግሽ አላት።